ኦኬ ሰላም እንዴት ናችሁልኝ? ኮንቨርቲንግ ኢምፕሮፐር ፍራክሽን ቱ ሚክስድ ፍራክሽን ይለናል። ዛሬ ላይ የምናየው አጠር ያለች ምሳሌ ምንድነው? የምንቀይረው ቁጥር አለ ወይም ደግሞ ክፍልፋያችን ኢምፕሮፐር ፍራክሽን የማለት ህገወጥ ክፍልፋይ ያለን ወደ ድብልቅ እንዴት እንቀይራለን ነው። ኢን ኦርደር ቱ ኮንቨርት ዚስ ኢምፕሮፐር ፍራክሽን ቱ ሚክስድ ፍራክሽን ዊ ካን ዩዝ ነው ዘ ኦፕሬሽን ኦፍ ዲቪዥን። የምንጠቀመው ምንድነው? ማካፈል እንጠቀማለን ማለት ነው። ማካፈል በምናይበት ጊዜ እንዴት እንሰራለን የሚለውን እናያለን። እሺ እዚህ ጋር የተሰጠን ምሳሌ ቼንጅ 31/10 ቱ ሚክስድ ይለናል። አሁን ይህንን በምንሰራበት ጊዜ ቀጥታ ምንድነው 31/10 ማካፈል ነው ብለናል። ማነው የሚካፈለው? ኑሜሬተር ከሚል ዲቫይድድ ባይ ቱ ዲኖሚኔተር ለአሉን ለታህቱ እናካፍላለን። ከዛ በኋላ የሚመጣውን ውጤት ደግሞ እንዴት ወደ ሚክስድ እናስቀምጣለን የሚለው እናያለን። 31 ዲቫይድድ ባይ 10 ዊ ካን ጊቭ አስ 3 ታይምስ 10 ኢዝ 30 31 ማይነስ 30 ኢዝ ሪሜኒንግ 1። አሁን እዚህ ጋር በምሰራበት ጊዜ 31 ሲካፈል ለ10 3 ጊዜ ነው። 3 ጊዜ 10 ደግሞ 30 ይመጣል። ይሄ ማለት 31 ሲቀነስ 30 1 ይመጣል። እዚህ ግን አሁን ማወቅ ያለብን ምንድነው? 3 አለ፣ 10 አለ፣ 1 አለ። ያ ማለት ቀሪ ያለን አካፋይ ያለን፣ እዚህ ጋር ደግሞ ድርሻ አለን። እነዚህ ናቸው ቦታ ይዘው ሊቀመጡ የሚችሉት። ሶ ዊ ካን ጊቭ ዘ ሪዛልት ባይ ዩዚንግ ሪሜይንደር ዲቫይደንድ ኤንድ ሪዛልት። እዚህ ጋር አካፋዩን እንዲሁም ደግሞ ድርሻና ቀሪውን ስናይ የቱን ነው የት ቦታ ላይ ይቀመጣል የሚለውን መለየት አለብን። ስለዚህ ሙሉ ቁጥር ሁል ጊዜ የሙሉ ቁጥር ቦታ ይይዛል ማለት ነው። የማለት ሙሉ ቁጥራችን ድርሻ ናት። ድርሻችን ደግሞ የሙሉ ቁጥር ቦታ ተወስዳለች፣ 3 ይቀመጣል። ቀሪያችን ደግሞ ሁል ጊዜ ምን ይሆናል? ላዕል ይሆናል። ከዛ በኋላ አካፋይ ምን ጊዜም ቦታው የት ይቀመጣል? ታህት ላይ ወይም ደግሞ አካፋይ ይሆናል ማለት ነው። ስለዚህ 31/10ኛ የመጀመሪያ የተሰጠን ምንድነው? ህገ ወጥ ነበር። ይሄ ደግሞ ድብልቅ መጣ። ድብልቅ ማለት የሙሉ ቁጥር ማለት 3 እና 1/10ኛ ስንል ደግሞ ህገኛ ነው። በዚህ መልኩ መስራት ይቻላል ማለት ነው። ለእናንተ ሌላ ኤግዛምፕል እሰጣለሁኝ። መልሳችሁን ኮሜንት ላይ ያስቀምጡልኝ። ይህንን ራሳችሁን ፈትሹበት። የምትቀይሩት ኤግዛምፕል ትሰጣለሁኝ። ተመሳሳይ ጥያቄ ማለት ነው። 2 ሙሉ 1/10ኛ ተሰጠን። ስለዚህ ሪዛልቱን አስቀምጡ። እስከ ሌላ ጊዜ ድረስ ባይ ባይ።